ሰላም ተመልካቾቼ፣ በዛሬ ቪዲዮአችን የፀጉር የሩዝ ውሃን የምንሰራው። የፀጉር የሩዝ ውሃ ለማዘጋጀት አንድ ብርጭቆ ሩዝ ያስፈልገናል። አንድ ብርጭቆ ሩዛችንን እናጥብና ከአንድ እስከ 3 ጊዜ የሚሆነውን የሩዝ ውሃ ቆሻሻ ውሃ ስለሚሆን እሱን እንደፋለን። በመቀጠል ሩዙን ከፈለጋችሁ አንድ ቀን ማቆየት ትችላላችሁ። እኔ ግን ከ3 ሰዓት እስከ 4 ሰዓት ሩዙን ዘፍዝፈን እናቆየዋለን። ከ3 ሰዓት እስከ 4 ሰዓት ሩዙን ዘፍዝፈን ካቆየን በኋላ እንደዚህ በምታዩት መልኩ ሩዙን በደንብ እናጥበዋለን። ይሄ ደግሞ ለምን ይጠቅመናል? ሩዙ የእርሾ ከለር ወይም ደግሞ ነጭ ከለር ወፈር ብሎ እንድናገኘው ይረዳናል። ተመልካቾቼ፣ ሩዝ እንደምታውቁት ለበርካታ ጠቀሜታዎች አሉት። ለፀጉር ርዝመት፣ ለፀጉር ብዛት፣ ለሚነቃቀል ፀጉር እንዲሁም ደግሞ ለፊት ጥራት። ተመልካቾቼ፣ እኔ ያዘጋጀሁት ሩዝ ውሃ ለፀጉር የሚሆን ነው ያዘጋጀሁት። እጅግ በጣም በርካታ ለውጦችን አይቼበታለሁ። ፀጉሬ ርዝመቱን ጨምሯል። ፀጉሬ ይነቃቀል ነበረ፣ መነቃቀሉን አሁን አቁሞልኛል። ስለዚህ በቀላሉ ቤታችሁ ውስጥ የምታገኙት በሩዝ ውሃ ፀጉራችሁን መንከባከብና ማሳደግ ትችላላችሁ። አጠቃቀሙ እንዴት ነው? እንትን ካደረግን በኋላ ይሄንን ፀጉራችንን በደንብ ካበጠርን በኋላ የፀጉራችንን ስርና ጫፍ በተለይም ደግሞ ፀጉራችን ከመብቀያው ጋር በደንብ ዋናው የፀጉር ምስጢሩ የመብቀያው ጋር ስለሆነ የመብቀያውንና የፀጉራችንን ጫፍ በደንብ እስከሚበሰብስ ድረስ በደንብ መቀባት ይኖርብናል። እና ከተቀባነው በኋላ የሩዙን ውሃ የምናቆየው ከ2 እስከ 3 ሰዓት አቆይተን በሻምፖ በምትመቻችሁ ሻምፖ ትታጠቡታላችሁ። ከታጠባችሁትን በኋላ ፀጉራችሁን የምትፈልጉትን እና የሚስማማችሁን የፀጉር ቅባት መቀባት ትችላላችሁ። ተመልካቾቼ፣ በጣም ቆንጆ ነው። ለፀጉር ለሚነቃቀልባችሁ፣ ፀጉራችሁ አላድግ ላላችሁ፣ እንዲሁም ደግሞ ለፊትም እንደዚህ ይሆናል። የፊቱን በሌላ ጊዜ እሰራላችኋለሁ። ቪዲዮውን ላለማስረዘም ቆራርጬው ስለሆነ ነው ያላስገባውላችሁ። እና ተመልካቾቼ፣ እናም ደግሞ ፀጉራችሁን የምትጠቀሙት በሳምንት 1 ጊዜ ነው። በሳምንት 1 ጊዜ ብትጠቀሙት በጣም በወር 4 ጊዜ እንደማለት ነው። በሳምንት 1 ጊዜ ብትጠቀሙት በጣም ጥሩ ለውጥ ታመጡበታላችሁ።